ሴቶች በፍቅር ግንኙነት ውስጥ ስሜታዊና አካላዊ ቅርርብን በከፍተኛ ደረጃ ይፈልጋሉ። አካላዊ ንክኪ ይህንን ቅርርብ ለመግለጽ ከሚረዱት ዋና መንገዶች አንዱ ነው። አንዳንድ የሰውነት ክፍሎች ላይ የሚደረግ ንክኪ ለሴቶች ልዩ ስሜት ሊሰጥ ቢችልም፣ እነዚህ ቦታዎች ከሴት ወደ ሴት የሚለያዩ መሆናቸውን መገንዘብ ያስፈልጋል። በአጠቃላይ ስሜታዊ ምላሽ የሚሰጡ አካባቢዎች ከስነልቦና አንጻር ስታይ ደህንነትንና እውቅናን ከመፈለግ ፍላጎት ጋር የተያያዙ ናቸው። ቅርርብ የሚፈጠርባቸው የሰውነት ክፍሎች ላይ የሚደረግ ትኩረት የተሰጠው ንክኪ የፍቅር አጋርን እንደሚያስብላት የሚገልጽ መልእክትን ያስተላልፋል። በስነልቦና ደረጃ ስታይ በግልጽ የጾታ ስሜት ቀስቃሽ ያልሆኑ ቦታዎች ላይ የሚደረግ ንክኪ በተለይም በሕዝብ ፊት ወይም ባልተጠበቀ ጊዜ የሚደረግ ንክኪ ጥልቅ እምነት እንዳለ ምልክት ተደርጎ ይወሰዳል። ሴቶች የሰውነት ክፍሎቻቸው ላይ የሚደረገውን ትኩረት የተሞላበት ንክኪ አንቺ ብቻ ነው የማይሽ የሚል ስሜት እንዲሰማቸው ያደርጋል። ይህም ልዩ እንደሆነችና የተፈላጊነትን ስሜትን ያጠናክርላታል። ይህ ደግሞ ከፍቅር አጋር ጋር ያለውን ስሜታውን ትስስር ከፍ ያደርገዋል። ስለዚህ ሴቶች የሚመኛቸው ድብቅ የንክክ ቦታዎች ሁል ጊዜ ግልጽ የጾታ ስሜት ቀስቃሽ መሆን የለባቸውም። ይልቁንም እነዚህ ቦታዎች ከግለሰቡ ጋር የተያያዙ የረቀቁ የስነልቦና ትርጉሞችን ይይዛሉ። በትክክለኛው ጊዜና መንገድ የሚደረግ ንክኪ በዋናነት ሴቷ በግንኙነት ውስጥ የምትፈለግና የተወደደች መሆኗን የሚያረጋግጥላት በመሆኑ ከአካላዊ ምላሽ በላይ ጥልቅ ስሜታዊ እርካታን ይሰጣታል። ውድ የሀበሻ ሳይክ ቤተሰቦች፣ ዛሬ የምንወያይበት ርዕሰ ጉዳይ ሴቶች በድብቅ እንዲነኩላቸው የሚፈልጉት 7 የሰውነት ክፍሎችና ስነልቦናዊ ምክንያቶቻቸው የምናይ ይሆናል። ቪዲዮውን ላይክ እና ሼር በማድረግ እንዲሁም ሳብስክራይብ ያላደረጋችሁ ሳብስክራይብ በማድረግ ጀምሩ። ሴቶች በድብቅ እንዲነኩላቸው ከሚመኟቸው የመጀመሪያው አንገት አካባቢ፣ በተለይም የኋላ አንገትና ከጆሮ ጀርባ ያለው ክፍል ለብዙ ሴቶች ስሜታዊነትን ያለው ቦታ ነው። እዚህ አካባቢ የሚደረግ ረጋ ያለ ንክኪ ወይም መሳም ከፍተኛ ስሜት ሊፈጥር ይችላል። ምክንያቱም በዚህ አካባቢ ከፍተኛ መጠን ያላቸው ነርቮች እና የፀጉር ሐረጎች ስላሉ ነው። በተለያዩ ጥናቶች እንደተገለጸው በተለይ ሴቶች የኋላ አንገትን እንደ ከፍተኛ ማነቃቂያ የሚፈጥር ቦታ አድርገው ይገልጹታል። ይህ ቦታ ለቀላል ንክኪ ወይም ትኩረት ለተደረገበት መሳም ፈጣንና ከፍተኛ ምላሽ ይሰጣል። ከማነቃቃት ባሻገር አንገት ለጭንቀት መቀነስም ትልቅ ሚና አለው። ለመዝናናት ተብሎ በአንገት ጎኖችና ጀርባ ላይ የሚደረግ ትልቅ ግፊት ማሳጅ በተለይም አንገቱን ከራስ ቅሉ ግርጌ ጋር የሚያገናኝበት ቦታ ላይ የተከማቸ ውጥረትን በእጅጉ ያስወግዳል። በስነልቦና እይታ አንገት የተገላጭነት ምልክት ነው። ሰዎች በጭንቀት ስሜት ውስጥ ሲሆኑ ሳያውቁት አንገታቸውን ይሸፍናሉ ወይም ይነኩታል። ይህ ደግሞ ራስን የማረጋጋት ፍላጎትን ያሳያል። ለምሳሌ ሴቶች የሚያስጨንቅ ነገር ሲገጥማቸው የአንገታቸውን ጎን ወይም ጀርባ በእርጋታ ይዳብሳሉ ወይም ደግሞ ፀጉራቸውን ወደ ላይ ያነሳሉ። የፍቅር አጋር ይህንን ስሜታዊ ቦታ እንዲነካው መፍቀድ ትልቅ ትርጉም አለው። ይህም የትልቅ እምነት ምልክት ሆኖ ያገለግላል። እንዲሁም የተጋላጭነት ቦታን ትስስር እና የደህንነት ማዕከል እንዲሆን ይለውጠዋል። ሁለተኛው የስሜት ቀስቃሽ ከሆኑ ምክንያቶች አንዱ ጆሮ። የጆሮ ሎብና የጆሮ ጀርባ ለአነስተኛና ለስላሳ ንክኪዎች በጣም ስሜታዊ ናቸው። ይህ ከፍተኛ ስሜታዊነት የሚመነጨው
ጆሮዎች በተለይም የጆሮ ሎብ እና ከጆሮ ጀርባ ያለው አካባቢ በብዙ ነርቮች እና በስሜት ሕዋሳት ተቀባይ የበለጸጉ በመሆናቸው ነው። ይህ የነርቭ ክምችት ለብርሃን ንክኪ እጅግ በጣም ፈጣንና ጠንካራ ምላሽ እንዲሰጡ ያደርጋቸዋል። ይህ ስሜታዊነትን ጆሮ ለፍቅር ስሜት ማነቃቂያነትን ተመራጭ ያደርገዋል። በጆሮ ላይ የሚደረግ መሳም ወይም በቅርበት በሹክሹክታ መናገር የፍቅር ስሜትን ከፍ ያደርጋል። የጆሮ አካባቢ ለስላሳ ስለሆነ ትንንሽ እንቅስቃሴዎች ወይም የሙቀት ለውጦች እንኳን በአካባቢው ደስ የሚል የንዝረት ስሜት ሊያስከትሉ ይችላሉ። በአጠቃላይ ከጆሮ ጀርባ ያለው ቦታ የንክክ ስሜትን በከፍተኛ ደረጃ የሚቀበሉ ሲሆን ይህም ለስሜታዊ ልውውጥ እና ለቅርርብ ትልቅ አስተዋጽኦ አላቸው። ሶስተኛ፣ የውስጥ ክንድ። የውስጥ ክንድ አካባቢ ለስላሳና ስሜታዊ ቆዳ ስላለው ለንክኪ የሚሰጠው ምላሽ ከፍተኛ ነው። ይህ የቆዳ ጥራት ረጋ ያለ ንክኪ ከፍተኛ ስሜት እንዲያነሳሳ ያደርገዋል። ይህ ስሜታዊነት ቦታው በልብስ ብዙም ስለማይጋለጥ እና በርካታ የነርቭ ጫፎች ስላሉት ነው። ይህ የሰውነት ክፍል ለስለስ ያለ ትኩረት ሲሰጠው የሚሰጠው ፈጣንና ጠንካራ ምላሽ የውስጥ ክንድ አካባቢን በጣም የሚያነቃቃ ያደርገዋል። ስለዚህ እዚህ የሚደረጉ ቀላል ንክኪዎች በአብዛኛው ከሌሎች ሰውነት ክፍሎች ከሚገኘው ምላሽ በተለየ መልኩ ጥልቅ የሆነ ስሜታዊነትን ይፈጥራሉ። በአጠቃላይ የውስጥ ክንድ አካባቢ የሚደረግ ማንኛውም አይነት ቀላል ንክኪ ከፍተኛ ደስታን ወይም ማነቃቃትን የመፍጠር አቅም ያለው ሲሆን የንክኪውን ጥራትና የስሜት ሕዋሳቱን ክምችትን ያሳያል። አራተኛ፣ የታችኛው ጀርባ ንክኪ። የታችኛው ጀርባ ላይ የሚደረግ ንክኪ በተለይም ወገብ አካባቢ የቅርርብ ስሜትን በእጅጉ ይጨምራል። ምንም እንኳን ይህ አካባቢ እንደ ሌሎች ስሜታዊ ቦታዎች በልዩ የነርቭ ክሮች ባይገለጽም ጠቀሜታው በአብዛኛው መግባቢያና ማህበራዊ ነው። ይህ ንክኪ ሴቶች ደህንነት እንዲሰማቸው ያደርጋል። ይህ በተለምዶ የማያቋርጥ የመዳፍ አቀማመጥ ሲሆን አጋርን በህዝብ መካከል ወይም ወደ አንድ ክፍል ለማስገባት እንደ ረጋ ያለ መመሪያ ሆኖ ያገለግላል። የታችኛው ጀርባ ንክኪ መገኘት ባለቤትነት፣ ደህንነትና እንክብካቤን የሚያስተላልፍ ኃይለኛ ቃል አልባ ምልክት ነው። አንድን የፍቅር አጋር ይህን ንክኪ ሲሰጥ ግለሰቡ ተፈላጊ፣ ደህንነቱ የተጠበቀና የተከበረ ስሜት እንዲሰማው ሊያደርግ ይችላል። ይህ ንክኪ የፍቅር አጋርን አካላዊና ስሜታዊ መገኘትን የሚገልጽ እንደ ለስላሳና ገር የሆነ ማስታወሻ ሆኖ ያገለግላል። በመሆኑም የታችኛው ጀርባ ንክኪ በፍቅር አጋሮች መካከል ያለውን ስሜታዊ ትስስርና ቅርርብ የሚያሳይ የጠበቀ መስተጋብር ነው። የታችኛው ጀርባ ላይ ያለው የንክኪ አዎንታዊ አቀባበል በግንኙነት ውስጥ ባለው የመተማመን ደረጃና በመሰረታዊ የትስስር ደህንነት የሚወሰን ነው። አምስተኛ፣ ፀጉርና የራስ ቅል። ፀጉርን መነካካት ወይም የራስ ቅልን ማሸት ለብዙ ሴቶች ዘና የሚያደርግና አስደሳች ስሜት ይሰጣል። ይህ የፍቅርና የእንክብካቤ ምልክት ተደርጎ ሊወሰድ ይችላል። በአጠቃላይ የፀጉርና የራስ ቅል ንክኪ ከቀላል አካላዊ ምቾት በላይ የሆነ ነገር ነው። በመሆኑም ፀጉርን መነካካት ወይም የራስ ቅልን ማሸት በአካልና በስነልቦናዊ ጤንነት ላይ በጎ ተጽዕኖ የሚያሳድር የፍቅርና የደህንነት ማረጋገጫ ተደርጎ ሊወሰድ ይችላል። ስድስተኛ፣ እጅና የእጅ አንጓ። እጅን መያዝ ወይም የእጅን አንጓን በቀስታ መነካካት የፍቅርና የቅርርብ ምልክት ነው። ይህ ንክኪ ሴቶች እንደተፈለጉ እንዲሰማቸው ያደርጋል። እጅ መያያዝ በጣም ፈጣንና አነስተኛ አደጋ ያለው የቅርርብነት አይነት ሲሆን ያለ ቃል ፍቅርን፣ ድጋፍንና ቅርርብን ያመለክታል። የተለያዩ ጥናቶች እንደሚያሳዩት የቅርብ አጋርን እጅ መያዝ በጭንቀት ሁኔታዎችን ውስጥ ያለውን ህመምና የጭንቀት ግንዛቤን ሊቀንስ ይችላል። ይህ ቦታ ስሜታዊ ቁጥጥርን ለመስጠት
በተለየ ሁኔታ የተቀመጠ ሲሆን እንደ ንቁ የጭንቀት መከላከያ ሆኖ ያገለግላል። እጅን መያዝ የአጋርን ፊዚዮሎጂያዊ ሁኔታዎችን ስለሚያረጋጋ ግንኙነቱን እንደ አስተማማኝ መጠጊያ ያጠነክራል። 7ኛ እግር። የእግር ማሸት ወይም የእግር ጣቶችን መነካካት ለብዙ ሴቶች ዘና የሚያደርግና አስደሳች ሊሆን ይችላል። ይህ የፍቅርና የእንክብካቤ ምልክት ተደርጎ ሊወሰድ ይችላል። የእግር ማሳጅ መስጠት ወይም መቀበል ብዙውን ጊዜ እንደ ጥልቅ የእንክብካቤና የአገልግሎት ምልክት ተደርጎ ይገለጻል። ይህም ሁለቱም አጋሮች ዘና እንዲሉና ተጋላጭ እንዲሆኑ ይጠይቃል። ነገር ግን እግሮች በአጠቃላይ የማይደረስባቸውና ብዙውን ጊዜ ችላ የተባሉ የሰውነት ክፍሎች ናቸው። በዚህ አካባቢ በፍቅር የመንካት ወይም የመነካት ፍላጎት ከፍቅር ጨዋታ ያለፈ ሲሆን የአጋርን ሙሉ ማንነትን መቀበልን ያሳያል። ውድ የሀበሻ ሳይክ ቤተሰቦች፣ እነዚህ ንክኪዎች የፍቅር ግንኙነትን ለማጠናከርና የትዳር አጋሮችን ቅርርብ ለመጨመር ይረዳሉ። ይሁን እንጂ እያንዳንዱ ሰው የተለያየ ስለሆነ ከትዳር አጋሮ ጋር ግልጽ ውይይት ማድረግና የትኞቹ ንክኪዎች ለእሷ የበለጠ አስደሳች እንደሆነ መረዳት አስፈላጊ ነው።